ሰዓት ከዚች ቀን ጀምራችሁ ከዚች ቀን ሰዓት ጀምራችሁ ኢንተርቪው ሲደረግላችሁ በጣም ጥንቃቄ አርጋችሁ እጅግ በጣም በተለይ የትግሉ ዓላማ ለመጥለፍ የሚታገሉ ኃይሎች ተመሳስለው በመግባት ሚዲያቸውን ስማቸውን እያከሰሙት ነው። አሁን በሌላ ስም እየመጣ ነው ያለው። አይተናል። ጌችዋይ ኢንተርቪው ያደረገለት አንድ ሚዲያ ሰምቼው ማላቅ የሚገርማችሁ ነገር አሁንም ረስቼዋለሁ። የሆነ ሚዲያ ምንድነው ሆኖ ምንድነው ያሉት ለሉ ነው ጭጩ ነው አይደል ብቻ የሆነ አዲስ ሚዲያ ነው በጆሮ ሰምቼው ማላቅም። ይሄን ያክል ፖለቲካ ኢትዮጵያ እየተከታተልን ይሄንን ሚዲያ ሰምቼው አላቅም። አቶ ጌታቸው ረዳ በዛ ኢንተርቪው ተደረገ ሲባል ደግሞ ይሄ ከየት መጣ? ከመቼው ተወለደ? መቼም ጌች እንግዲህ ተራ ጋዜጠኞች ላይ አይቀርብም። ይሄ ሁላችንም የምናውቀው ታሪክ ነውና እንደዚህ አይነት ስማቸውን እየገለባበጡ የሚመጡ ኃይሎች አሉ። በጣም ይገርማችሁ ነገር የኦነግ ሰራዊት ይሁን የትግራይ ሰራዊት ይሁን የአማራ ሰራዊት ይሁን የአገው ሰራዊት ይሁን ኢንተርቪው ሲደረግላችሁ በጣም ጥንቃቄ እጅግ በጣም ከውስጥ የሆነች መረጃ ስላለች ነው። ዓላማውን ግልጥ ነው መሆን ያለበት። ይሄ በውስጥ ስምምነት የምትባለው ሽኩቻ ካልጃ ለበርካታ ሳምንታት እንደውም ትንሽ ጎተል ሳረጋት ነበርና ሸጋ ነው። ይሄ ጥንቃቄ ቢያደርጉ እናንተም ብታስቡበት ለእናንተም የሚጠቅማችሁ ነው። ለእናንተ ተጠቅማችሁ ህዝባችሁም ይጠቀማል ብዬ አምናለሁ። ኢንተርቪው ሲደረግላቸው እጅግ በጣም ጥንቃቄ በተሞላበት ጥበብ ማወቅ አለባቸው። የትግሉ ዓላማ ግልጥ መውጣት አለበት። ይሄ ተሸፋፍነ ተለባብጠ መጨረሻ ላይ የሆነ መንገድ ሲፈጠር ጥድፊያ እንዳይሆን አባቴ ይሄም አሳውቀናል። በውስጥ መስመርም የተቻለን አቅም በመንችለው ጽሁፍ ጻፍ አድርገን ለጥፈናል፣ እዛው ልከናልና ይቀበላሉ አይቀበሉም ይሄ እንግዲህ የነሱ እጣፋንታ ይሆናል ማለት ነው። ወደ ጀዋር መሐመድ ልውሰዳችሁና ጀዋር መሐመድ ከተናገራቸው ነገሮች እጅግ በጣም እንዲያም ካልጃ በድፍረት ወጥቼ ማለት ነው ጀዋር መሐመድን ኢትዮጵያውያን ሆይ በተለይ የትግራይ ወንድምና እህቶቼ ቆም ብላችሁ እዩት። ይሄ ግለሰብ ሲታገልለት የነበረው ዓላማ ግልጥ ነው። ኢህአዴግን ሲታገል የትግራይ ህዝብን ጠልቶ አይደለም። ግዴላችሁም ይሄን ነገር ሁላችን ማየት አለብን። አይነ ጥላችሁን ግለጡ። ካልጃ ለበርካታ አመታት ማለት ነው ጀዋር መሐመድ የሚያረጋቸው የሚያራምደው ፖሊሲ በጣም ጥበብ የተሞላበት ነው። ህዝብን የሚገፋ አይደለም። ከፖለቲካ ሲስተም ግን በጣም ኃይለኛ ነው። እንየው፣ ፈትሹት። እናንተም ግዴላችሁም። ምክንያቱም ጀዋር መሐመድ ቃል በቃል የሚናገረው ምንድነው ኢትዮጵያን ለማፍረስ ብንፈልግ ኑሮኮ በጣም ሲምፕል ነው ያለው። ቀላል ነበረ። ኦሮሚያን ከኢትዮጵያ ለመገንጠል ብንፈልግ ኑሮ 2 አመት ማይፈጅብንም ነበር ነው ያለው። ነገር ግን ይሄ አይደለም ዓላማችን። እንደዚህ አይነት እንቁ የሆነ ፖለቲከኛ እንግዲህ ኢትዮጵያ በተለይ የምትሉ ኢትዮጵያ ሀገሬ የምትል አባይ የምትል በተለይ ይሄንን ሊዋጥልህ ያልቻለበት ምክንያት ለመሰለ ሴረኛ ስለሆንክ ተንኮለኛ ስለሆንክ ድብቅ ዓላማ ስላለህ ነው። እንደዚህ አይነት የፖለቲካ አራማጅ አግልለህ ኢትዮጵያ ነኝ በተለይ መቀበል የለም። አንቀበላችሁም አባቴ። ለዚህም ነው እኛም ደፍረን ወተን አደባባይ ላይ ምን መሰክረው ለይስሙላ ኢትዮጵያ ነኝ ኢትዮጵያ ሀገሬ ይስቃለሁ። የሆነ ደግሞ እንትን አለ የሚለብሱት ነጠላ አዲስ የሚሰማ የለም አባቴ። አደጋ ናችሁ እናንተ። ተልእኳችሁ ኢትዮጵያን ለማፍረስ ነው። የናንተ ፖለቲካ እርግጠኛው ሆኜ ነው የምነግራችሁ ኢትዮጵያን ለማፍረስ ነው በእርግጠኝነት። ይሄ አባይ የሷ ነው አባይ የኔ ነው። አባይ ምንድነው ከምትለው አማርኛ ሳይንስ ጀምረን ማለት ነው። እኛ አገዎች እኮ በጊዜው ነቃ ብለናል። አባይ ሲሉ ምንድናቸው እነዚህ ደግሞ አባይ እንዴ? እኔ አገው ተወላጅ ነኝ። ትልቅ ወንዝ አለን የሚገርማችሁ ነገር ጠራር የሚባል እንዴ ከንፈራችን ላይ ወንዙ ምንም ማንጠቀምበት አይናችን እያየን የሚያልፍ የሚገርማችሁ ነገር ከአመት እስከ አመት ከፍተኛ የአገው ፖለቲከኞች አባይ ሲሉ እንዴ አባቴ ከንፈራችን ላይ ያለው ጠራር ወንዝ እስኪ እንጥለፈውና መስኖ እንስራ ህዝባችን ተጠቃሚ እንዲሆን እናርክ ስንል አይ አባይ የኛ ነው። ውስጣቸው ስንፈትሻቸው ለካ ተልእኮ አላቸው።
ህዝብን ለመበተን የህዝቦችን አንድነት ለመሸርሸር ይሄ ሁላችን አይተነዋል። እኔ እግዚአብሔር ይመስገን አደነ ለምን እንደሆነ አላቅም እኔ ጥላቻ ኑሮብኝ የተለየ እንትን ሆኜ ሳይሆን ለአባይ ግድብ 5 ሳንቲም አልሰጠው የሚገርማችሁ ነገር አልወጣልኝም አደነ እኔ ብዙ አይነት የእርዳታ እንትኖች ተሳትፌያለሁ አባይ ጋር ግን አልደረስኩም አደነ ለምን እንደሆነ እግዚአብሔር ምስክሬን እምላችሁ ውቃቤ ያልፈቀደውም አደነ እኔ የግል እንትን ኑሮብኝ ይቅርታ ሳይሆን አልወጣልኝም 5 ሳንቲም አልከፈልኩም ቤተሰቦቼ በሙሉ ሲከፍሉ እኔ 5 ሳንቲም አልሰጠውም ምክንያቱም ሰውነት ይነግራል የሆነ ነገር አለ አባይ የሷ ነው አባይ የኛ ነው አባይ እንደዚህ ነው እንዴ አባቴ ኢትዮጵያ እኮ ለሁላችንም ኢትዮጵያውያን እኩል ናት የምትደርሰን ይህንን ነገር ብናረግ መልካም ነው እላለሁ እንዴ ጎሸም ማረጋችሁም ትንሽ ዘና ፈታ እንድትሉ ነው ስለዚህ ኢትዮጵያ የምትሉ ኢትዮጵያ ሀገሬ እያላችሁ እንዲያው ምላሳችሁ ዝም ብሎ ቁልፍልፍ የሚል ትንሽ ቆም ብላችሁ የህዝቦችን ደህንነት የምናረጋግጥበት መንገዶችን ማስተካከል ግዴታ ነው አባቴ ግድ ነው ጆዋር መሐመድ ያገለለች ኢትዮጵያ ልትሆን አትችልም እኔ ግልጽ ላድርግላችሁ በቃ እንዲህ 4 ነጥብ አስቀምጬ ልሂድ ጆዋር መሐመድን ፐርሰናሊቲ ቢሆንም እንግዲህ ጆዋር መሐመድ ስላቸው አንዳንዶቹ ያው ልባቸው ስቅል የሚለው ፊታቸው ላይ ድቅን የሚለው የጆዋር መሐመድ ፎቶ ነው እርግጠኛ ነኝ ህዝብ ይምጣላችሁ የኦሮሞ ህዝብ ተክላላው ጀነራል የሆነው ፍንፍን የምትሏት ከተማ የምትወዷት እንዲህ ሰፍ የሚያረጋችሁ ማሰብ መቻል ነው ያለባችሁ ይሄ ጭንቅላታችን ውስጥ አስገብተን ብስታ አሁን መጎናተል ሳይሆን የርሶ ሐሳብ አቋም ግልጽ ያርጉልን በምን አይነት መልኩ ኢትዮጵያውያን መሳካት አለበት ኦኬ ከማላውቆ ተነስቼ ወደ ማቆ ነው መሄድልኝ አገው ቅማንት ምናምን የሚባለው ነገር በሌላ ኢትዮጵያውያን ሁሉ አማራ እንደሆነ ነው የምናቆኘ አሁን ገና እዛ በአማራ ሀገር ሌሎች ማኖራቸውን ብዙ ኢትዮጵያውያን አቁም በተለይ በሰው ያሉቱ ይሄን መረዳት አለባቸው አሁን ገና እንዴ ይሄ ነገር አለ እንዴ የሚለው ነገር እየመጣ ነው እኔ አገው ቅማንት ምን የሚባለው ነገር ሁሉ አማራ ብዬ ነበር የምወዛቸው እንደውም ወደ ሰው ሲሄዱ ፎጣ ለባሾች አማራዎች ተብለው ነው የሚቆጠሩ ሲጠቁም አይቻለሁ አሁን ጉድ እየወጣ እኮ ነው ጉዱ ገና ይወጣ ነው ኢትዮጵያውያን ወደ ሰው የሚሄዱት ለስራም ማን እንደሆኑ አላወቁም ነበር አውቁም እውነቱን ልንገርና እኔ ራሴ አሁን ገና እነዚህ ማን ነው ጉግል እያረኩ አገው ቅማንት ማን ናቸው የሚለውን ነገር አሁን ገና ጉግል አድርጌ ከነቦታቸው የት ወሎ ማን አለ ጎንደር ማን አለ ከነዚህ ሰዎች እና ጎጃም ማን አለ ብዬ ጉግል ሁሉ አድርጌ አሁን ገና አማራ የሚባል የለም ሲባል አሁን ገና ማማን የጀመርኩኝ ለካ እዛ አማራ በመንባለው ክልል 80% ለካ ሌላ ህዝብ ነው ያንን ሁሉ ጫፍልቆ ማንነታቸውን ክዶ አሁን አቶ ደስታ አሁን ምን አለ መሰለው አሁን እዚህ ጋር ላስተካክለውትና ለቀጣይም ትንሽ ከኔ የተወሰነች ፐርሰንት እንዲያገኙ ብዬ ነውና ክልል 3 እያሉ ቢጠሩት መልካም ነው እኛ በክልል 3 ያለው ክልል 3 ማለት ነው እኔ አሁን ሌሎች ናቸው አይባለን አንተ በሚዲያ አንሰማም ስትል እኮ ነው ያንን ፖይንት ያስኩብኝ በሚዲያ የአገው ታጋይ አይሰማም የሚለው ስትመጣ ብዙዎቹ እነሱ ከሚያጠቁት ወገን አድርጎ የወሰደ የደቡብ ህዝብ አለ ደቡብ ማለት ኦሮሚያም ይሁን ደቡብ ሁሉ ኦሮሚያንም አጠቃለ እና ለዚህ ነው ችግር የተፈጠረ ይሄ ነገር መለያት አለበት እና አሁን ወዳለው ስንመጣ እኛ ከበፊቱ ነው የተናገርነው ይሄ ነገር አይሆንም ጆዋር ፕሮፌሲውን አስቀምጠዋል ወደዚህ ጦርነት አትግቡ ይሄ ጦርነት አታሸንፉም አዋጣም ቶ እያለ እግኖር አድርጎት እኔ አቢን የሚወስዶ ሌሎች ናቸው በዚህ ጦርነት ያስገቡት ዛሬ ሁሉም የሸሸ ነው እነሱ ጦርነቱን ያስጀመሩ ራሱ አቢን ክዶታል እየተዛደቡን ነው
ዛሬ ሰሞቱን ልንገርህ እኔ የኦሮሞ የደቡቦችን የተመቱትን ከመኪና የወረወሩ ነው እያሉ ሰምቻለሁ ወለታውን ከምባታውን አዲያውን አሁን ያናገረ ልጅ የደቡብ ልጅ ነው ከአክሰንቱ ነው ማቆኔ ምክንያቱም ጎረቤቴ ስለሆነ የደቡብ ልጅ ነው ከአክሰንቱ ማንንም በአክሰንቱ ነው የሚለየው እኛ እና ይሄ ነገር እኛ እኔ በኢትዮጵያን ቀጥል እሻለሁኝ ግን አሁን ያለውን ፌደሬሽን አቦርት አድርጎ ማጓዝ የሚፈልጉትን የአይዲዮሎጂ ጦርነት አቢን እንደማያዋጣ ለብዙዎች ሌሎች ፕሮፌሰር አድርጎ ተነግሯቸዋል እምቢ ብሎ ገቡበት ሁሉም ዋጋ ያገኘ ነው አሁን ሰው የሞተ ነው እያለቀ ነው ብዙ ሰው you know there are a lot of things going on here so your position is good but ሌሎች አሁን አቶ ደስታ አሁን ምን አለ መሰሎት አሁን እኔ እንዲያም ትልቅ መሞግተው ምንድነው ትላልቅ ሚዲያዎች ውጭ ሀገር ያሉት በኢትዮጵያ ላይ ያለው ጦርነት በጣም ቀለል አድርገው ሲናገሩ እንሰማለን አዎ ወደ ሰሜን አካባቢ ጦርነት አለ ከተማ ላይ ግን ህዝቡ በሰላም ወጥቶ በሰላም እየገባ ነው የምትል አማርኛ የሚጠቀሙ የሚዲያ ተጠቃሚዎች አሉና ለነሱ ምን ምክር አለው ወደ በኢትዮጵያ ላይ ብዙ ጦርነት የለም that's not true okay የአዲስ አበባ ህዝብ ድራፍቱን ቲቶ አሁን ድራፍት መጣጣት ቲቶ ወደዛ ወጥቶ ታገላል እንዴ I don't think so ወደዚህ ባንገባ ይሻላል አብይ ራሱ ሲተሰርቷል ጆዋሪን ማሰሩ ኢማጂን ልጅ እሱን ቢጠቀመው አዋቂ ቢሆን እሱን ይጠቀም ነበር ጆዋሪ አልተጠቀመበትም ዳስፋ የውጭ ሚዲያ የዘመቱበት ጆዋሪን ቢጠቀም ኖሮ ዛሬ በዚህ አስቀድ ባለገባ ነበር አብይ ገብቶበታል ያኔ እነሱን ደግፎ የገባበት ክዶታል አሁን ያየው ነው ሁሉም እየሸሸው ነው በጣም አሳዝናል ለዋናው ነገር ግን እኛ የአይዲዮሎጂ ነው አይዲዮሎጂ ማለት ቅማንቱ አገው ኦሮሞ ፍሪ ሆኖ ራሱን የሰደር እንዲቆይ ነው እኛ ምን ፈልገው ኢትዮጵያ ያኔ ይኖራለች የመጨረሻ ጥያቄ አቶ ደስታ ይሄ ፖለቲካ ይሄ ጦርነት ሂዶ መጨረሻ ላይ መቼም እርግጠኛ ነኝ የሆነ ቦታ ላይ የሆነ ጊዜ ላይ ይቆማል ኦኬ መድረኩ የኢትዮጵያ ብሔረሰቦች መድረክ ይሆናል ብለው ያምናሉ አምናለሁ ምን ይመኛሉ ኦኬ እኔ የገባኝ ልንገርህ እኔ ከቆም በኋላ ኢትዮጵያን በአንድ ኩንታል ውስጥ ከተን ማሳደር አይቻልም አብይ ይሄን ማረዳት ነበረበት ለምሳሌ በቀደም የተማረከውን የኦሮሞ ልጅ አታል በዲፍረት የተንተበተበ አማርኛ ሲናገር ቅጡ ያለ አማርኛ የማች ያ ሁሉ መልክት ማሳለፍ ይገባ ነበር እና ኢትዮጵያ በፌደራል ሲስተም ካልተዳደረች I don't think that can't gonna be peace still ሌሎች ጦርነት ያወጁ ነው still ጦርነት በጣም መጥፎ ጦርነት አንዳንድ ጊዜ አዋቂ መሆን አለበት ይሄ ነገር እዚህና ቁምና ወደ ሰላም እንምጣ አንድ ሰው ላየውም ከሰሜን በተለይ አማራዎች ማለት የሰሜን አማራ አይደለም ኤሊቶች በተለይ በኦሮሚያ ውስጥ የተሰገሰጉ በአዲስ አበባ የተሰገሰጉቱ ናቸው ጦርነት ያወጁ የአማራ ህዝብ አይደለም ያወጀው ይሄን ጦርነት ይሄን ደርሰንበታል የአማራ ህዝብ አይደለም ጦርነቱን ያወጀው በአማራው የተሰገሰጉ በአገው የተሰገሰጉ የአገውን ዘርፍ ንብረት ዘርፎ ያኔ በዛ ጦርነት የተዋጉን ነው በኦሮሚያ ውስጥ ለ50 ለ100 ዓመት ንብረትን አጠራቅሞ በዛ ነው የተዋጉ ያሉን ይሄን ደርሰንበታልኛ ስለዚህ የአማራው ህዝብ ይሄ ነገር ይቁም ልክ አይደለም ትግሬዎችም ኢትዮጵያውያን ናቸው እኛም ኢትዮጵያውያን ይሄ ነገር የሲቪል ዋር ነው ማቆም አለበት ማለት አልባችሁ ባኑ ጊዜ ልክ ከውጪ ሀገር ወራር እንደመጣ ዘምቶበታል ማን ነው ዘመተበት ታቃለ የጎንደር የጎጃም የወሎ አማራ አይደለም እሊቶች ናቸው በዚህ ጦርነት አዋጃን ያነሱ ለምን እነሱ ንብረታቸው ለማስጠበቅ ይፈልጋሉ በአንድነት ስም ማለት ነው እና የ50 ሚሊዮን የኦሮሞ ህዝብ ቋንቋይ ማከብር ባይለን ማከብር የአገውን ህዝብ አሁን እንደምረዳ የአገውና የቅማንትና ዋቴበር የወልቃይት 50% አማራ ቢል ናቸው የነሱን ባህል የማከብር ኢትዮጵያ ለምንድን ነው ተጣሚ ሆነው ነው ታዳ ማን ነው ኢትዮጵያዊ የምትለው ጥያቄ የመጣች ኮን አሁን ማን ነው ኢትዮጵያዊ
አዶም ኢትዮጵያዊ ነው ቅማንትም ወልቃትም ኦሮሞም ደቡብም ከምባታ ወለታ ኢትዮጵያዊ ነን ግን ዋናው እኔ በቋንቋዬ በባህሌ ልኑር ወደምለው ሲንመጣ የኢትዮጵያ ሕዝብ ማቅ አለበት አንድ ነገር ብቻ ነው ጦርነቱን ያወጀው በእያንዳንዱ ብሔረሰብ ውስጥ የተሰገሰገው ለመቶ ዓመታት በተራቀመው ንብረት አሁን ኮሜንት ሲሰጥ የ60 ዕድሜ ያላቸው ሰዎች ታለ you don't see them because የሰሩቱ ስለማቁ ኮሜንት አሰጡም ይቀርባ 50 በታች ያሉት ነው የሚጮሁ ምክንያቱም ለልጅ ልጃቸው አሳልፈው እነሱ ናቸው የተዋጉናሉ የአባታቸውን ታሪክ ለማስጠበቅ እነዛ ትላልቆች ግን ከተስፋዬ ተስፋዬ ጨመዳ ነው ባለው ሰውዬ ማጨመዳ የሚባል ያ ወታደር የነሱን ጦርነቱን የተዋገናለ ነው ፕሮፌሰሮች ትልልቆች ወጥቶ ያንን ነገር ጦርነቱ አቆምም ነው ጦርነቱ ማቆም አለበት ትግራይን ኢትዮጵያ ናቸው ሲቪል ዋር ነው እያካሄን ያለ ነው እኔ በጣም ያዝነው አብይን አሰቃት ውስጥ ከተጋለ ነው ይኸውልህ አዳምጠኝ እኔ እያልኩ ያለሁት ኢትዮጵያ ስላለ ብቻ ነው አሁን የተጨፈጨፈ ያለው ህዝብ ያም ተነስቶ አማራ ኢትዮጵያ ጥላት ምን አደረገ አማራ ታለማ ጎንደሬ ነው ወይስ ኢትዮጵያ በማለት ብቻ ብሔርተኞች ይጠሩታል አሁን እየታረደ ያለ በዛ ነው በቃ ኢትዮጵያዊ ነኝ እኔ በዛ ያዘኝ እኔ ከመከፋፈል አልወድም ምን ያደርጋል ኢትዮጵያ በሚለው አዎ መልካም ጥያቄ መጠየቅ እችላለሁ ስለዚህ ለማከፋፈሉ እኔ አሁን ማንኛውንም ብሔር አልዘራም መንገርና ኢትዮጵያ ውስጥ የሚኖረው ያውታይ ነው ማንኛውም ንጹህ ህዝብ ማንኛውም እንዲህ ህዝብ ማንንም ሰው አልጠላም እውነት ለመናገር ሰው ነው እኔ አሁን ብሔር መርጫ ነው የተወለድኩት አንተ ብሔር መርጣ ነው የተወለድኩት አይደል እንዴ እኔ መርጫው ተወለድኩኝ በዚህ አንዱ መጥፎ ብሔር ተብሎ አንዴ ጥሩ ተብሎ የተወለደ የለም መከፋፈሉ ግን ለማን ይጠቅማል ነው ምር ያለው አሁን አንተ አገውኔ ተላል ለምን አማራ ላይ ችግር መሰለ ይኸውልህ ነገር ይወርዳል አዳምጠኝ እየተደማመጥን በጣም ስልኬ እየዘገየነ መሰለኝ ድምጽ የሚደርሰን ግልጥ እንውጣ አሁን ይሄ ፖለቲካ ከእንግዲህ በኋላ እሽሩሩ ኢትዮጵያ ኦርቶዶክስ ሙስሊም ምንም የሚባል ነገር የለም ግልጥ ባለ እኔ እንዲያም በጣም ማን ነው ይሄ ከዚህ በፊት ገብቶ ነበር አንድ ምንድነው የሚባለው ደብተራ በጣም የሚገርም ነገር በጣም የሚሞግት ልጅ ነውና በርካታ አመታት ነው ማለት አዲስ እንዳይመስል ደብተራ ግልጥ ነው የሚገርም ነገር አቋሙ ግልጥ ነው አይተዋል ደምተዋል እሺ በትላልቅ ሚዲያዎችም ይቀርባል ይሄ ጭምብልነት የትም እንደማያዋጣው ኢትዮጵያ ሲዘምር የነበረው አሁን እሱ አላደም አሁን አሎ አይ ዘግቼ ነው የገባሁት ግን እሱ አላደመኩም ነገር ይሽ ኦኬ ባይ ዘ ወይ ለበርካታ አመታት ሲታገልለት የነበረው ዓላማ ምንድነው ኢትዮጵያ በማለት ሲዘምር ነበር ያው የደርግ ወታደር ቀመስ ነገር ነውና አብዛኞቹ የደርግ ወታደሮች ኢትዮጵያ በማለት ይታወቃሉ ይሄ ግልጽ ነው አሁን ያለው ጦርነት ግን በምን አይነት መልኩ ታየዋለህ ኢትዮጵያ ያለ ጦርነት እንግዲህ በብዙ መልኩ ሊታይ ይችላል ጦርነት ለማንም አይጠቅምም እውነት ለመናገር ተገቢ ነው ብለህ ታምናለህ ወይ ነው አንተ ጥያቄ ግልጽ ነው ቆይ ልንገርህ እንጂ ልንገርህ እንደ ሀገር ይሄ ሁሉ በሀገራችን ይሄ ሁሉ መፈጠሩ ያሳዝናል ገባኝ እኔ የመንበረቱን ይመታል የሰው ህይወት አለ የተፈናቀሉ ያየህ ነው ማአት ጉድ ነው ያለው ጦርነት ለማንም አይደግፍም ማንም አይደግፈውም ግን ተገደህ የገባበት ነገር ምን ታረጋለች አሁን ተወሮ ያለ ህዝብ እየተጨፈጨፈ ያለ ህዝብም አሁንም እናጥፋው ብትባለን ምን እሺ ቁጭ ብሎ ይጥፋሱ ምን ይሆንሽ ተወሮ ያለው ማን ወረረው ኢትዮጵያዊ ነው ማን ነው የተጨፈጨፈ ያለው የትግራይ ሀገር ኢትዮጵያን ወረረ አንተ እንደምትለው ማለት ነው የኢትዮጵያ ሀገር የትግራይ ሀገር ኢትዮጵያን ወረረ አንተ በኢትዮጵያ ነው የምታምነው ዘር የለኝም ማለት ለሄሌና ዝም ብለተና ለሄሌና ሁልጭ አርግልኛ አንተ አማራ ኮንትራራ ነኝ ግልጽና አማራ ኢትዮጵያዊ መሆን ይችላል አትፋይጆ አትሸማቀቅ ምን ያስፈራል
የለም የለም። አሁን ልንገርህና ዘር ቆጥሮ ያደገ ሀገር የለም በዓለማችን። ማን ትባል ሀገሪቱ? አሁን አንተ ኢትዮጵያዊ ነህ የምትለኝ? ያ አስረዳኝ። በዘር ያደገ ሀገር ታለ ተከፋፍሎ አስረዳኝ። የለም። አሁን አንተ እንግባባ። እሺ ማን ልትሉት ነው? ኢትዮጵያ ቀይሩና ይኸውልህ ጥሩ መተህ ነበር። አሁን ወደ ሌላ ውስጥ ገባ ነው። እኔ ተወልጄ አሁን ኢትዮጵያዊ ነህ የምትለው ወይስ ትግሬ ነህ የምትለው ወይስ አማራ ነህ የምትለው? አንድ ላይ ቁም። ምን ልበል? ተወልጄ ያደኩበት ሀገር እንደ ዓለም አቀፍ የሚጠራው ኢትዮጵያ የሚባል ሀገር ነው። እንግዲህ ተወልኩት። ኦኬ ብሔር በዛ ነው። ምን ልበልሽ? ብሔር ምን ያደርግላል? ብሔር እኮ ነው ያጨረሰን። ይሄ ነው አለ ያግባባን የማይችለው። እንዲህ ግልጥ ብለህ ካልመጣህልኝ እንዴት አድርጌ ካንተ ጋር ልግባባ እችላለሁ? አየኸው፣ ለውይይትም አመች የማይሆነው እኮ ለዚህ ነው የያዝነው። አሁን መከፋፈል እኔ አዳምጠኛ ነኝ። እኔ የተወለድኩት የአገው ተወላጅ ነኝ። ኢትዮጵያዊ ነኝ። መጥቻለሁ ፊት ለፊት። ለአንተ ለየት ብለህ ኢትዮጵያ ብቻ የምትሆንበት ሂሳብ የለም። አልሰጠህም፣ እድሉ አልሰጠህም። ለዚህ ይሄንም እየሞገትኩ ያልኩት ካንተ ፊት ለፊት ግልጥ ወጣ። ጭምብል አንላበስ። የማንም ጥላቻ የለብንም። የሚገርም ነገር በተለይ የካሉጃን የምትከታተል ከሆነ ግልጥ ባለ መንፈስ ነው የምሞግተውና በተለይ ክልል 3 ያለው የፖለቲካ ቆሻሻ ጠንቅቄ ስለማውቀው ነው። በቅርብ ርቀት ስለነበርኩበት ለኔም ታስተምረኛለህ ብዬ ገምታለሁ። ነገር ግን ጭፍን ብለህ ዝም ብለህ ኢትዮጵያ ብትለኝ እንዲህ ተጨፈጨፍን ስትል ደግሞ በዛ ደግሞ እንሰማለን። ይሄ አቋሙ እኮ ግልጥ ነው። አንሸማቀቅ። ግልጥ ወጥተን ሞጣ የሚባል ልጅ ታውቃለህ? አክቲቪስት ነው። ኦኬ ተቋረጠ መሰለኝ፣ ኔትወርክ የለ መሰለኝ። አያዳምጠኝ ዝም ብዬ ብቻ ነው መሰለኝ። ሞጣ ጋር አለ። ሄሎ አሎ የሰማው ነው። ሞጣ ጋር አለ የሚባል ታውቃለህ? ታውቀዋለህ? ኦኬ በጣም ነው የማከብረው። የሚገርም ነገር ኢትዮጵያ ሲል ሰምቼው አላውቅም። አማራ ነኝ የሚል እስካንተ ጋር ግን በጣም ትንሽ ያስቸግራል። ኦኬ ለምን ገባህ ብለው አስወጡት መሰለኝ። ታለማ ለምን አገው ፔጅ ላይ ትገባለህ ብለው መከራውን ያሳዩታል። አሁን ቆይታ ያላችሁ ታለማ እንግዲህ እግዚአብሔር ያደነ ባንዳ ተብለህ ደግሞ አገው ፔጅ ላይ ገባ ብለው ነው የሚለው። ኦኬ መልካም ነበር። እሱን ጠበቅ አድርጌ ልይዘው ነበር። ያው አገው ፔጅ ላይ ለምን ገባ ብለው አሁን እንግዲህ ምንም ማድረግ ታለማ እንግዲህ ስድቡን ግማሽ እኔ እችልልሃለሁ። እሺ እጅግ አድርጌ በጣም አመሰግናችኋለሁ ለነበረኝ ቆይታ። መልካማችሁ ተመኝላችሁ በሌላ ፕሮግራም እስክንገናኝ ድረስ ቸር ያሰንብተን። የሻዴ ሚዲያ ብትከታተሉ ሼር ብታረጉት ካልየ ካሉጃ ለበርካታ አመታት ብቻዬ 3 እና 4